ሰራት ከበፊቱ የበለጠ በራክን ጥልት አድርጓል። ሊሞን ነው አሁን ብዙውን ጊዜ ብቻውን እያሳለፈ ነው ያለው። እንዴት እስካሁን ድረስ እንደዚህ ተጭበረበርኩኝ ተታለልኩኝ ብሎ ብቸኝነት እያበዛ ነው ያለው። በሀሳብ ተጠምዷል። በአንድ በኩል ደግሞ ዘይነብ የእሱ ነገር አሳስቧት እየተቆነጠነጠች ነው። ያለበት ቦታ ድረስ ልትሄድ ነው። በአንድ በኩል ደግሞ ጃን አሁንም ቢሆን ያለበት ሁኔታ ጥሩ አይደለም። ጃን ወደፊት የሚኖረው ህይወት በጣም አሳሳቢ እንደሚሆን ተነግሮታል። ጭራሽ መራመድ እንደማይችል ጭራሽ የአዝራ እጅ ላይ ወድቋል። አዝራ ልትበቀለው በጣም ስትጓጓና ስትፈልግ የኖረች የሱ እስረኛ ሚስቱ ናት። በሌላ በኩል ጃንና ፔሪን ደግሞ ማታ ላይ አብረው እየሄዱ ነበር። መኪና ውስጥ ድንገት ነበር ፔሪን እኔ አንተን እስር ቤት ስለገባ አልነበረም የተውኩ ብላ ከመኪና ወርዳ ሄደች። ግራ እየገባው በቀጥታ ወደ ሰራት ጋር እየመጣ ነበረ። በሌላ በኩል ኢብሩን ብትሆን ማታ ዘይነብን ልታናግራት ቤት ትመጣለች። እኔ ምልሽ ያኔ እኮ የዲኤንኤ ምርመራ አርገሽ ነበረ ማለት እንደውም ጃንን ልታጠምጅበት ሞክረሽ ነበረ እና የዛለት እንዴት ነበረ የሆነው? እንዴት ተቀያየረ? እንዴት ተሸወርሽ ታዲያ ስትራ ነበር ማለቴ ያኔ ከሆቴል ገና መምጣት የተዝካለሽ እና ነገሩን ማወቄ ከዛ ነገሮች ተምታቱ አለቻት። እንዴት ነው ያንተኑ ቴስቱ የሚምታታው አልገባኝም። መርማራው እንዴት ተምታታብሽ አለቻት። ማለቴ ወደ ላብራቶሪ ሄድኩኝ ያው ከሲቪ ሙሉ ነገር አውቄ ማለት ነው። ከዛ አንድ ማቃ ልጅ ነበረች ላብራቶሪ ለሷ ነገሩን ነገርኳት። ከዛም እንደተፈጠረ ጠየቅኳት። ከዛ ውጤቱ ደርሷል አለችኝ። እንግዲህ ዛሬ ስጠይቃን ነበር መጀመሪያ ትንሽ ዘበራረቀች። ነገር ግን ምን እንደተፈጠረ ስትነግረኝ ያው ፖሊስ አመጣብሻለሁ ምናምን ብዬ ሳስፈራራ ማለት ነው እውነቱን ነገረችኝ አለቻት። ታዲያ ምንድነው እውነቱ አለቻት ዘይነብ። ማለቴ ያ የማይረባ ጂያን መጀመሪያ ውጤቱ እንድትቀያየረው አደረጋት እና በደንብ ከፈላት። ይህንን ያለችኝ ታውቂያለሽ ያኔ ግምት ትክክል ነበረ ትላለች። በአንድ በኩል እዚህ ጋር ኢብሮ ዘይነብ ደግሞ ወይኔ ምን አይነት ሰው ነው ግን አረመኔ ሰው ነው አደገኛን ሰው ነው ትላታለች። አረ ይህ ሰው አይደለም ጭራቅ ነው ፈጣሪ ወይ ትላለች ኢብሮ። አዎ የማይታመን ነው እንዴ ወይ ጉድ ኢብሮ እየሰማሽ ነው የሆነው ነገር እንዴት ነው አሁን እኮ ጨረሽ ማንም ሰው እኮ ላያቅበት አይችልም እኮ ነበር ማለት ነው አለቻት። በጣም ነው የሚገርመው ትላለች ኢብሮ። እኔ እንጃ ይህን ሰው ነበር እንግዲህ አምነሽ አብረሽ የቆየሽው ፈጣሪ ወይ የተረገመ ነው ሰይጣን ነው አየሽ በጊዜኛ አንቺን ከዛ ሰው አላቀቅንሽ ይሄ ታይቶ የነበረ እኔማ እያለች ዘይነብ ስሜቴ ስትሆን ነበረ። ዘይነብ እንደዛ አትሁኝ ማለቴ እኔ በራሴ አይደለም እዛ ጃን እቅፍ ውስጥ የወደኩት አዝራ ገፍታኝ ነው በአዝራ ጥረት ነው እንደዚህ አይነት ነገር ውስጥ የገባሁት ለዚህ የሚበቃው አለቻት። ኧረ እባክሽ አንቺ ደግሞ አዝራት በይ እዚህ ለማይረባ ድድብናሽ ደግሞ አዝራን ትኩሻለሽ እንዳለቻት። የምሬን ነው ማለቴ ያቺ ሴት እኮ በጣም ስትገፋኝ ነበር ከጃን ጋር እንደሆን ብላ ብዙ የማታውቂው ነገር አለ እኔን ከጃን ለመላቀቅ ብላ ተጠቀመችብኝ ይሄን እውነታው አለቻት። እንዴት ምን እያልሽ ነው ያለሽው ትላለች ዘይነብ። ማለቴ ያኔ በቃ ቱሊያን እንደውም እርጅኝ ምናምን ብላ ጠይቃን ነበረ ገንዘቡ ላ ትከፍላን ነበር በቃ ሆን ብላ እኔ ከጃን ጋር እንድቀረረብና እሱ ከሱ ለመገላገል ብላ አለቻት። የምርሽ ነው ትላታለች። አዎ ቱሊያም ነግራኛለች ትላ ነበር። አዝራ የሚገባሽን ያገኘሽ ትላለች። እኔ ነኝ እንጂ ሞኝ በጣም ያናድደኝ ትላለች ኢብሮ። አትናደጂ የሆነ ሆኖ ሁሉም ነገር አልፏል ትላታለች። በሌላ በኩል ሰራት እዛ ሆቴል ውስጥ ነው ያለው። በድንገት ጃን እየመጣ ነበረ። ሰራት እንዴት ነህ ብሎ እሱ እየቀረበ ነበረ። ሰራት በሀሳብ ተጠምደዋል። ሰራት የሆነ ነገር ሰምቻለሁ የሆነ ነገር አውቄያለሁ እያለ ነበረ። ያው ምንም ነገር ማለት አልችልም አስተያየት ልሰጥ አልችልም ግን እረዳለሁ ወንድሜ እያሉ ነበረ። ከሶስቱ የመጨረሻው ልጅ ታናሽ ወንድማቸው ሰራት አሁን በጣም ልቡ ቆስሏል፣ በጣም ታሟል። እኔ ምን እንደምል አላውቅም ወይ ፈጣሪ ይሄን ነገር ማሰብ ራሱ ይከብዳል። ውሸት በሆነ ብዬ ራሱ ተመኘኝ ነገር ግን እውነት ነው በጣም ያሳዝናል። እንዴ ብዬ ከዚህ እውነት ጋር እንደመጋፈጥ አላውቅም እያለ ነበር። ሰራት ሊሄድ ብሎ እቤት ላደርስሽ ሲለው ሰራት ራሴ ሄዳለሁ ብሎ ቀስ ብሎ ይወጣል። ጃን ዝም ብሎ ያየዋል። ሰራት እየወጣ ነው ከሆቴሉ የሆቴሉ እንግዳ መቀበያ ጋር እየደረሰ ድንገት ኪም የነገረችው ነገር ትዝ አለው። አባዬ ከቀን ወደ ቀን የቤተሰብ ቁጥራችን እያለቀ እየመጣ እየተመናመንን ብቻችን እየቀረን ያለ ነው እኮ ብለው ነበረ። ከዛ ወደ እንግዳ ተቀባይ ሄድና አቶ ሰራት ምን ልታዘዝ ስትለው እስቲ ሩም ፈልጌ ነበር አላት። የትኛው ይሻላል ስትለው ደስ ያለሽን የትኛው የሚሆን ሲላት እሺ ብላ ቶሎ ብላ ካርድ ሰጠችው መግቢያ። ከዛ ካርዱን ተቀብሎ የክፍሉን መክፈቻ ይሄዳል። ድንገት ሰይዴፍ በርቀት አየችው። ስታየው ወደዚች እንግዳ ተቀባይ ሄድና አቶ ሰራት ምን ሆኖ ነው ምን ተፈጠረ ለምንድነው ቁልፍ የወሰደው አለቻት። አላቅም ሰይዴፍ ነገር ግን ክፍል ፈልጎ ነው አለቻት። ከዛ ሰይዴፍ ገረማት እያሰበች ነበረ። በሌላ በኩል ኢብሮ ጂያን የተኛበት ሆስፒታል መታለች። ኢብሮ ቂን ያለች ወደ ውስጥ እየገባች ከዛ በላይ ይቅርታ አድርጉልኝ ጂያን ታጀር የትኛው ክፍል የተኛው ብላ ጠይቃች። እዚህ ክፍል 605 ይሏታል። አመሰግናለሁ ብላ ለገባስለ ኢብሮ እንኳን ደህና መጣሽ ሂጂ ግቢና ማለት ነው ይሄ ቦቀዋቃ ፍቅረኛሽን ገብተሽ ተመልከች ስትራን ነበረ። እሱ የኔ ፍቅረኛ ለሚያማኝ ነገር አዘባርቂ ስትራን ነበረ። እኔ የሚገርመው ነገር በህይወቴ ለመጀመሪያ ጊዜ ከብዙ ጊዜ በኋላ ደስተኛ ልሆን ከጫፍ ደርሼ ነበረ። አንቺ ግን ነጠቅሽኝ ስትራን ነበር። አዝራ እኔ ላንቺ ብዬ ላንቺ ደስታ ስል ህይወቴን ብጥብጥ አድርጌው ነበረ። ሆን ብለሽ አውቀሽ ነበረ ከጂያን ጋር ከባለቤትሽ ጋር እንደሆነ
ያደረግሽኝ በጣም የምታሳፍሪ ሰውነሽ፣ በእውነቱ በጣም የምትገርሚ ነስትራን ነበረ። ራስሽ ፈልገሽ ሆና ታዲያ ራስሽ ፈቅደሽ አረ እንደሄደሽ የጂያን ክንድ ላይ ዘለሽ የታቀፍሽው ስትላት ኢብሩ ተናዳ በጥፊ አዞረቻት። እዚህ ጋር አዝራን ጭው አርጋ መታቻት። ስነስርዓት የምታወሪውን ነገር ስትላት አዝራን ብትሆን የዋዛ አይደለችም። ተናዳ ባልሰራልሽ ብላ ጸጉሯን እየጎተቻት ነበረ። ሆስፒታሉን እንደዚህ በአንድ እግር አቆሞት። ከዛ ድንገት ሌሎች ነርስ መጣች። አረ ባካችሁ እንዴ እናንተ ምን ሆናችሁ ነው? ትልቅ ሰዎች አይደላችሁ እንዴ? ይሄ ሆስፒታል እኮ ነው። እዚህ እኮ ታማሚ እኮ አለም ትጫጫኋላችሁ እንዴ ትላለች። በአንድ በኩል ኢብሩ እዚህ ጋር አዝራ ርካሽ ነሽ ማትረቢ ብላት ወደ ውስጥ ትገባለች። አዝራ ከዛ በጥፊ የተመታችው ጉንጭ ነካ እያረገች እያሰበች ናት ያለችው። በሌላ በኩል ጂያን አሁንም ቢሆን ተኝተዋል። ጂያን ድንገት ኢብሩ ስትገባ ያት ተመለከታት፣ አይኑን እየከፈተ ምንም ነገር እንድትለኝ አልፈልግም። ገባ እኔ ያንተን ቅዠት ተረት ልሰማ አይደለም የመጣሁት። እኔ የምልህ ምን አይነት ቦቅዋቃ ምን አይነት የምታስጠላ ሰው ነህ ግን፣ በፈጣሪ ስም ምን አይነት ሰው ነህ ግን አንተ። ኧረ በለው እንዴት እንደዚህ ካንተ ይሆናል ብዬ አልጠበኩም ነበር። በእውነት ጂያን በጣም የምታስጠላ ሰው ነህ። በህይወቴ በጣም አስቀያሚ ከምላቸው ሰዎች መካከል አንተ ቁጥር አንዱ ነህ። አንተ በማፍቀሬ በጣም ራሴን ጠለዋለሁ፣ ያሳፍራል ብላው ጥላው ትሄዳለች። በህመም ላይ ሌላ ህመም። ጂያኒን ሉ እፍረት ተሸክሞ እዛው እንደተኛ ነው። በአንድ በኩል ኢብሩ እየወጣች እያለ ድንገት ነበር ነጃቲን አገኘችው። ገና እንዳየችው ግማሽ ወንድም ልጠይቀኝ የመጣ ነው አለችው። አዎ ይላታል። አይ ጥሩ ነው ማለቴ ማንም ዘመድ ወንድም እህት ማንም ሊሆን ይችላል መጥቶ እየጠየቀው አይደለም፣ አንተን ሲያይ ምናልባት ደስ ሊሉ ይችላል አለችው። ምን ታደርጊዋለሽ ብለሽ ነው አንቺ ላይ መጣሽ እያላን ነበረ። ከዛ እሷ ምንም ችግር የለውም እሱ እንኳን ብነግረ ባልነግረ ረዥም ታሪክ ነው አለችው። እኔ ምልሽ እየወጣሽ ከሆነ ላያደርስሽ ይችላል ወደምትፈልጊበት ቦታ አላት። አያስፈልግም አለችው። ከዛ እሱ እሺ እንደዛ ከርሽ እያለ ነበር። የተጃርን ቤተሰብ እንዳልቀር በጣም ክልከላ ተጥሮብኛል፣ እገዳ ላይ ነኝ ያለሁት አለችው። ለምን ሲባል ይላታል። ምክንያቱም እንደዚህ መሆን ስላለበት ነው። ምን ያስገለፍጣል? ምን ያስቃል? ይሄ የሚያስቅ ነገር ነው እንዴ አለችው። እሱ እየሳቀ ነበረ። የምሬን ነው እያለችው ነበር። እኔ ምልሽ ስራ አገኘሽ? አዲስ ካምፓኒ እየከፈትኩኝ ነበረ እያላን ነው። አላገኘውም፣ ነገር ግን ታጀሮች አጠገብ መድረስ አልፈልግም አለችው። ታይ እንደዚህ አትሁኝ፣ ኩራት የተማያደርስሽ ማለቴ አስፈላጊ ከሆነ ትደውይልኛለሽ አንድ ቀን ማን ያውቃል ብሎ ቢዝነስ ካርዱ የሆነ ቦርሳ ውስጥ ከተተላት። ከዛም በኋላ ቻው ብላው ትሄዳለች። ጠብቃለሁ ስልክሽ ብሏት እየሄደ ነበረ። ሰራት በሌላ በኩል እዛው ሆቴል ውስጥ ያለው በበረንዳ በኩል እየተመለከተ ነበረ። ድንገት በር ተንኳኳ። ጥፉልኝ ከዚህ ብሎ ይጮኋል። ማንንም ማየት ማግኘት አልፈልግም ሂዱልኝ ይላል። አሁንም በሩ ይንኳኳል። ተናዶ በሩን ከፈተው። እናንተ አጭቅጭቁኝ አላልኩም እንዴ ብሎ በሩን ሲከፍተው ድንገት ዘይነብ መጣች። እኔንም አለችው። ውይ አንቺን አይደለም ይላታል። ገብታ አቀፈችው። እንዴና አለችው። እንዴት ሆናለሁ ግራ ገብቶኛል እያለ ነበር። ሀያልና ኢኪም በተደጋጋሚ ጥያቄ ስጠይቁኝ ነበረ። እንዲህ ብሎ ብዬ መመለስ ከበደኝ እኮ ምን ሆነ ነው አለችው። እንጃ አላቅም በዚህ ሁኔታ እንዲያዩኝ አልፈልግም። በቃ ዛሬ እንዴት እንደሚመሽልኝ እንደሚያድርልኝም አላቅም አላት። ማለቴ እንደምትወዳቸው ብቻ ማወቅ ነው ያለባቸው ሌላ ነገር አይደለም እያላ ነበረ። እንጃ ክፉ ሰው እንዳልሆን ፈራኝ አላት። አንተ ምርጥ አባት ነህ፣ በዚህ ላይ አንተ ምርጥ ሰው ነህ እያለች ስታደንቀው ነበረ። ጂያን በሌላ በኩል አሁንም እንደተኛ ነው ያለው። ነጃቲ ድንገት አጠገው መጥቶ ተቀምጧል። አንበሳው እንዴት ታዲያ ይለዋል። ጂያን ፍጥጥ ብሎ እየተመለከተ ነበረ። በእውነት እንደዚህ መሆን የሚያሳዝን ነገር ነው። ፈጣሪ ቶሎ ጤናን ይመልስልህ እያሉ ነበረ። አንተ ግን ለምን ያደረከው? ምን አርጌ ነው ማለቴ እኔ ለሰራት አሳልፈ በመስጠት ምንድነው የምታገኘው እያሉ ነበረ። እኔ ምንም አላረኩ። እኔ ያረኩት ቲቤት የልጅቷ አባት አይደለም ብዬ ብቻ ለሰራት የነገርኩት። ሌላ የተቀረውን እሱን የደረሰበት እኔ ለምንም ያረኩ ነገር የለም አለው። ፈጠነም ዘገየም እቺ ቀን መምጣቱ አይቀርም ነበር። በእርግጥ መምጣቱ አትቀርም ነበረ። ሰራትን የማግኘቱ አይቀርም ነበር፣ የጊዜ ጉዳይ ነበረ አለው። ከዛ ነጃት ትክክል እሱ ማለት ነው ያ ነበር ስህተት ሰርቻለሁ፣ በጣም ከባድ ስህተት፣ ይቅር የማይባል ስህተት። ነገር ግን ቅጣቱ እንደዚህ ከባድ መሆን አልነበረበትም ማለቴ በሞት ይሻለኝ ነበር። ይህ ግን ከሞት የባሰ ነው ማለቴ በጭራሽ በእግሬ መራመድ የማልችልበት ሁኔታ ውስጥ ደርሻለሁ አለው። ልክ ነህ ጥፋቱ ምንም ያህል ከባድ ቢሆን ነገር ግን ቅጣቱን ቢሆን ያን ያህል ከባድ መሆን የለበትም አይደል ወይ ሰላም ማግኘት አለብህ። እኔ እንጃ ብቻ በመጨረሻም ሰራት አሸንፏል። ድጋሚ አየህ ምንም እናረጋለን፣ ወንድሞቹ እንለፋለን፣ ታላቅ ወንክ ታናሽ ምን ጉዳይ የለው፣ ሰራት ያሸንፋል። አባዬ ትቶኝ ሄዷል። ወንድሜ ጃን አንተ ብዙ ዋጋ ከፍላችኋል፣ እኔም ብዙ ዋጋ ከፍያለሁ። ነገር ግን እሱን ሀብታም የሆነው እሱን ልጠጥ የሆነው አየህ ሚስቱ እሱ ላይ ቺት አረገችበት። ነገር ግን ቤተሰብ የሚጀምረው እሱ ነው። ንጹህ ጽድት ያለ ቤተሰብ የጀመረው እንደ አዲስ እሱ ነው። በዚህ ህይወት ሽንፈትን የማትፈልግ ከሆነ እኩል ከብልጦች እኩል መረዳት አለብህ። አንተም ብትሆን መሸነፍ የማትፈልግ ከሆነ እኔ ደግፈኝ አለው። ከዛ ጃን እንደምንም ብሎ ቀና እያለ ነበረ። እሺ በሁሉም ነገር ደግፈዋለሁ፣ በሁሉም ነገር አለው እያለው ነበረ። ጃን ይህንን ሲል በበቀልና በእልህ ሆኖ ነበረ። የተገፋ የተጣለ አይነት ስሜት ስለተሰማው በሌላ በኩል አሁን ሰራት እና ዘይነብ እዛ ሆቴል ውስጥ ናቸው። ሴዲፍ እኮ ናት ደውላ ነገረች። ታውቃለህ ሴዲፍ ደውላ ስነግረኝ በጣም ነበር የገረመኝ። እውነት ለመናገር ሴዲፍ በጣም ትከታተለ ነበር። አሁን ግን አንተ መከታተል አቆማለች ማለት ነው። በመጨረሻም ተስፋ ቆረጠች። ፍቅራችን ተስፋ አስቆረጣት ማለት ነው አለችው። መሆኗ እንግዲህ እያላ ነበረ። እንደዚህ አልጋ ላይ ጋደም ብለው ፊት ለፊት እየተያዩ ብዙ ማውራት ጀመሩ። ነገ ምን ማድረግ እንዳለባቸው ቀስ በቀስ ይነጋገራሉ። እሷ ነገሮችን ልታስረሳው እየሞከረች ነው። ስለ ሰርጋቸው መነጋገር ጀመሩ። ሰርጋችን የት ቢሆን ይሻላል አላት። ሰርጋችን በባህር ዳርቻ
በተለይ ደግሞ ክረምት ቢሆን ደስ ይለኛል። ክረምት ላይ ሆኖ በባህር ዳርቻ በቃ የባህሩ ጠረንትን እያልኩኝ በቃ በሱ እየተዝናናው ምናምን እያለች ተመሳይ ነገር ስትነግረው ነበረ። አቀፋት፣ እንቅልፋቸውን እዛው ተኙ። ጠዋት ወደ ቤት ቶሎ ብለው ተመለሱ። ቁርስ ተሰብስበው እየበሉ ነበረ። ካደር፣ ዘይነብ እንዲሁም ሰራት ብቻ እስካሁን ኢኪምና ሀያል አልመጡም። ካደር ደብሯታል። ምክንያቱም ሰራት አበላሉ፣ አስተኛኘኩ፣ አተያዩ ሁሉ ትክክል አልመሰላትም። የኔ ቆንጆ ይህንን ቢን አሪፍ ቺዝ ነው ትወጂዋለሽ እያለች አልነበረ። ሰራትም እየበላ ነው። ድንገት ሀያልና ኢኪም መጡ። ሴቶች እንዴት ናችሁ ብላ ዘይነብ ሰላም አለቻቸው። እንደምን አደራችሁ ብለው እየተቀመጡ ነበረ። ለዲደም ጁስ እንድሰራላችሁ ነገራቸዋለሁ ስትል ኢኪም አልፈልግም ስትል ነበረ። ሀያንም እንደዛው። ከዛ በኋላ ዘይነብ እዚህ ጋር ምንም ማለት አትችልም። በነገራችን ላይ ጂያን አደጋ አጋጥሞታል እና ያው እንዳደነግጡ ብዬ ነበረ እንደተፈጠረ ያልነገርኳችሁ ይላቸዋል። አጎታችን ደህና ነው እያለች ኢኪም ጠየቀች። አላቅም ሲል ነበረ። አባዬ አጎታችን ወንድሜ ማለት አቁመሃል እንዴ ምንድነው ነገሩ ትለዋለች። አዎ ሲል ነበር። ለምን ምንድነው አዲስ የተፈጠረ ነገር አለ እንዴ አባዬ እዚህ ቤት ውስጥ እየሆነ ያለው ነገር ለምንድነው የማንነገር አንተ ቆይ ችግር ምንድነው በማለት ጠየቀች ኢኪም። ምክንያቱም ከእናንተ ጋር ምንም የሚያገናኘው ነገር የለም ይሄ በእኔና በጂያን መካከል ያለ ነገር ነው ምክንያቱም በቃ እንዲህ ነው ብዬ ነገራችሁ አልችልም ይላቸዋል። አባዬ ረባክተው ተው ንገረን ምንድነው ምን አለበት ብናቀው እያለች ኢኪም እየጮች ነበረ። ኢኪም ቆይ ነገሮች እንደዚህ መባባስ የለባቸውማ እርስ በርስ መረዳዳት መግባባት አለብና እንዴ አንዳችን ሌላችን መረዳት ይኖርብናል ብላ ዘይነብ እዚህ ጋር ታስረዳለች። ሰራት ድንገት ተደወለለት። አቶ እርጉን እየደወለ ነው አላት። ዘይነብ ከተቀመጠችበት ተነሳች፣ ተከተለችው። ኧረ የዲኤንኤ ውጤቱ አልቋል። እሺ ቀጣይ ምንድን ነው? እንመጣለን ነገ። እሺ ብሎ ስልኩን ዘጋው። በመጨረሻም በራክ የዲኤንኤ ውጤቱን አረጋግጣለች እያለ ነበር። አሁን እንግዲህ ልጄን ስጡኝ ብላ ልታስቸግረን ነው ማለት ነው። የፈራነው ጊዜ ደርሷል፣ ጦርነቱ ሊጀመር ነው አለችው። እንግዲህ አቶ እርጉን ሊያስታውሰኝ ነበር የደወለው ነገ ችሎታል አላት። እሺ ሆና እንግዲህ ምትመጣ ግን ይመስልሃል? ግን አትመጣም እኮ በጣም ደፋር መሆን አለባት። አይኗን በጨው ዘፍዝፋ ካላጠበችው በስተቀር እንዴት በምን ድፍረት ነው የምትመጣው ስትለው ነበረ። እኔ እንጂ አላቅም፣ እኔ ተቀመጪ በቃ አላት። ከዛም በኋላ ቁጭ ብለው ቁርሳቸውን ካቋረጡበት ሊበሉ ናቸው። ከውስጥ ዲዛይን ምናምን ከሚሰሩ ጋሮቼ ነበረ እዚህ ቤት ውስጥ ያለ ሁሉም ፈርኒቸር በሙሉ ይቀየራል ብሎ ተናገረ። ኢኪም አበደች። ዘይነብ ይህ ነገር የኢኪምን ስሜት እንደሚወሰውሰውና እንደሚቀሰቅሰው ስለምታውቅ ደንግጣ ነበረ። እሷ ራሱ ያየቻት እዚህ ቤት ውስጥ በራክን የሚያስታውሰኝ ነገር ምንም ነገር ማየት አልፈለግም ይላል። ኢኪም ደግሞ አባዬ ከፈለከ እኮ እኛም እኮ ከዚህ ቤት እኮ ልንወጣ እኮ እንችላለን ብላው ከተቀመጠችበት ተነሳች። ኢኪም ቁጭ በይ ሆነ ነው ብሎ እየተቆጣ ነበረ። ኢኪም የመረጋጋት መንፈስ አይታይባትም። አባቷ ብቻ ተቀመጪ ስላላት ተቀመጠች፣ እየተበሳጨች እየተናደደች። ልጄ እኔ ለእናንተ ያለኝን ፍቅር ጥያቄ ውስጥ እንዳከቱ እኔ አይገባኝም በእውነት እናንተ ህይወቴ ናችሁ። እናንተን ከኔ ምንም ነገር ሊለየኝ አይችልም። ምን ሊለየኝ ይችላል ከሞት በስተቀር ምክንያቱም እኔ ሁሌ ከእናንተ ጋር አለሁ ሲል ነበረ። አባዬ እዚህ ቤት ውስጥ ሁሉም ነገር ሊቀየር ይችላል፣ አይመለከተኝም። እኔ ዋናው ነገር ያንተ አለመቀየር ነው ትላለች። ሀያል የቤቱ አስተዋይ ልጅ እዚህ ጋር ሰራት እኔማ የት ሄዳለሁ እያለ ነበረ። እዛ ኢኪም ሀያል ረፍዶብናል በቃ እንሂድ ብላት ከተቀመጠችበት ተነሳች። ሀያል ስትከተላን ነበረ። በአንድ በኩል ዘይነብ የምትሆን ካደር ሂጅ በቃ ጥርስሽን ቦርሺ አለቻት። ሰራት እንደበሸቀና እንደተናደደ ነው። አሁንም ቢሆን አልተረጋጋም፣ ፊቱ ላይ ያስታውቃል ንዴቱም። በሌላ በኩል ፔሊን ሆቴል ውስጥ ናት። በውጭ በኩል ተቀምጣለች። ወደ እሷ በርቀት አይቷት እየመጣ የነበረው ጃን ነው። ጃን መጣና ወደ እሷ እየተራመደ ሄዶ ፊቷ አቀረበ። ፊቷ ቆመ። እሷም ደንግጣ አየችው። አንቺ ግን ለምዶ ከኔ ጋር መለየት የፈለግሽው ብሎ ጠየቃት። ከዛ እሷ ክቡላ አየችው። አጠገቧ ተቀመጠ። ማለቴ ትላንትና ከእስር ቤት ስለወጣ ምናምን ነገር አይደለም ካንተ መለየት የፈለግኩት ምናምን ብለሽ ነበረ። ታዲያ ትክክለኛው ምክንያት ምን ይሁን ብሎ ጠየቃት። የምር ለሞ ጓግቶ በልጅነቴ ማለቴ ከቢሆነ ቤተሰብ ወስዶ ነበረ። ከማደጎ ነበር ትንሽ እንትን ያልኩት የቆየሁትና እውነት ለመናገር በጣም ጠነጥዬ ልጅ ነበርኩኝ። ቤተሰብ ወድ ነበር። ቤተሰብ ማግኘት እጓጓ ነበር፣ እፈልግ ነበረ። አንድ አመት ከእነሱ ጋር ቆየሁኝ። በጣም ለመድኳቸው፣ ወደድኳቸው። እነሱም የወደዱኝ ይመስሉኝ ነበረ። ክፍሌን ወደድኩት፣ ኑሮዬን ወደድኩት፣ ሁሉ ነገር ተመቸኝ። በፍቅር ማደግ ይመስለኝ ነበረ። ከዛ በኋላ ያው እንግዲህ እናቴን ያሳደገችኝን እማዬ ብዬ ጠራዋት፣ መጥራት ጀመርኩኝ። በህይወቴ ደስተኛ ሆንኩኝ። ነገር ግን በድንገት እቺ ሴት እርጉዝ ሆነች፣ አረገዘች። ከዛ በኋላ ወዲያው ነበረ ወደ ማደጎ እየመለሱ። ከዛ በኋላ ምን እንደተረዳው ታውቃለህ? በቃ ከዚህ በኋላ ሰው ላይ መደገፍ እንደሌለብኝ፣ ሰውን የፈለገ በወደውም ሰው ላይ መደገፍ እንደሌለብኝ፣ በስሜት ጥገኛ መሆን እንደሌለብኝ። ምክንያቱም ሰው በየትኛው ጊዜ እንደሚቀየር አታውቅምና እኔ በፍቅር አሁን ለማመን ይከብደኛል። ጃን እባክህ እርግጠኛ ትሆናለችው። ችግር የለም በፍቅር የሚያምናውን ጓደኛለሽ ይላታል። ተው እንደዛ ትበል እያለችው ድንገት ሴዴፍ ስትወጣ ከሆቴል በር ጋር እያየቻቸው ገረማ፣ ደነገጠች። እነሱ እጅ ለእጅ ተያይዘው እያወሩ ነበረ። ተጠቃቅተው ነበር የሚያወሩት። በመጨረሻ ፔሊ ሀሳቡን ተቀበለችው። የጃን አሳመናት። እሺ ብለው በቀጥታ በፈገግታ ስትመለከተው ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።